ሰላም ሰላም ውድ የሉዱካስ ቲዩብ ተከታታዮቻችን እንዴት አላችሁ? ዛሬ ማሳያችሁ የቡላ አሰራር ነው። እዚህ ጋር ወተቴን አዘጋጅቻለሁ። ቡላ ደግሞ በትንሽዬ ወተት አድርጌ እያቀላቀልኩትኝ ነው። በደንብ ከተዋሃደልኝ ትንሽ ስታዋሃዱት ደረቅ የማለት ባህሪ አለው ቡላ ያው እንደምታውቁት ማለት ነው። ከዛ በደንብ አድርጌ አቀላቅለዋለሁኝ። እና ቡላ በጣም ለሰውነት ጠቃሚ የሆነ ነገር ነው። በተለይ አራሶች እና ደግሞ ልጆች ያላችሁ ሰዎች ቅቤ ሳታበዙ ትንሽዬ የገበታ ቅቤ አድርጋችሁ 6 ወር ለሞላቸው ልጆችም ለጥንካሬ በጣም ቆንጆ ነው። እንዲሁም ጉንፋን ደግሞ የሰሙኑ ጉንፋን በጣም ኃይለኛ ነው። ለጉንፋን በጣም ቆንጆ ነው። ያው እዚህ ጋር እንደምታዩት ወተቴን ጥጃለሁኝ። ትንሽ ወተት እየጨመርኩበት ነው። ትንሽ ያነሰው መስሎ ስለተሰማኝ እና ይሄ ምግብ የኛ ቤት ፌቨራይት ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይውላለሁ። እዚህ ጋር ወተቴ እንደ መፍላት እያለ ነው። ትንሽዬ ጨው መጀመሪያ ወተቱ ላይ እናደርጋለን ማለት ነው። 1 ማንኪያ ጨው ተጠቅሜያለሁ። ከዛ በኋላ ዝም ብዬ አዋህደዋለሁ በማንኪያ። ከዛ ወተታችን ሲፈላ ቡላ ደግሞ በወተት ሲሆን በጣም ነው የሚጣፍጠው። ባይዘዌ ክሬም ነው የሚለውና ሞክሩት አደራ። እዚህ ጋር እንደምታዩት ፈልቷል። ዝም ብዬ ጫቡ እንደማቀላቀል ብዬ ማሰል አድርጌዋለሁኝ። እና በውሃም ይሰራል፣ በወተት ይሰራል። ያው በወተት ለልጆች በብዛት በወተት ብትሰጧቸው ቆንጆ ነው። ምክንያቱም ወተቱ የራሱ ንጥረ ነገር አለው፣ ቡላው የራሱ ጥቅም አለውና አንድ ላይ ሲሆን አሪፍ ነው። 6 ወር ለሆኑ ልጆች ደግሞ በጣም ለጥንካሬ ለአጥንት ጥንካሬ ምናምን ቆንጆ ነው። በብዛት ወደ ጉራጌ ወደ ደቡብ አካባቢ ነው የተለመደው፣ ግን ያው አብዛኛው ሰው ያውቀዋል። አራሶችም ለወገብ በጣም ቆንጆ ነው። እኔ አሁን አራስ ቤት ገንፎ ስለማልበላ በቡላ ነው የታረስኩት። ሰውነታችሁ በጣም አይጨምርባችሁ ምናምን፣ ግን በጣም ቆንጆ እንትን ነው። ከዛ እዚህ ጋር ያቀላቀልኩትን ቡላ ቅድም በወተት ሳቀላቅለው አይታችሁ የለ እሱን የፈላ ወተት ላይ እጨምረዋለሁ ማለት ነው። ከዛ እኔ የተጠቀምኩት የዱቄቱን ቡላ ነው። እናንተ ግን የሚያመጣላችሁ ሰው ካለ ቤታችሁ ውሃውን እያጠለላችሁ በደንብ ነጭ እስኪሆንላችሁ ድረስ ውሃ እየቀየራችሁ ቆንጆ የሆነ እንትን ቤታችሁ ውስጥ እንትን ማለት ትችላላችሁ። እስሩን የማግኘት እድል ካላችሁ ማለት ነው። እና ቡላ ያው እንደምታውቁት ከእንሰት ነው የሚገኘው፣ ከኮባ ማለት ነው። እና እዚህ ጋር ይኸው በደንብ ፓርኪ ያማሰልኩት ነው። እንዳይጓጉል ደግሞ እጃችሁን ባታሳርፉት ጥሩ ነው። ከዛ ያው እንግዲህ ጥቅል ማለት ጀምሯል። ትንሽ እንዲያባስልልኝ በደንብ ብስል እንዲል ማለት ነው። ትንሽ ውሃ ጠብ አድርጌበታለሁኝ። እኔ ትንሽ ውሃ ጠብ አድርጌ ይኸው እንደምታዩት። ከዛ አላማስለው ትንሽ ውሃው ፈቅፈቅ ሲል ከስር የሆነ ጥቅልል እንዲል ቡላው ማለት ነው። ከዛ ውሃችን ያው ከስር እያተንተከተከ ነው እንደምታዩት። ከዛ በኋላ በደንብ አድርጌ አማስለዋለሁ ማለት ነው። እና እንደዚህ አይነት ቪዲዮዎች የምትፈልጉ ከሆነ ሰብስክራይብ እያደረጋችሁ እዩ ብዬ ጋብዛችኋለሁኝ። ያው የእናንተ ሰብስክራይብ ለኔም ሰፖርት ስለሆነ ሰብስክራይብ እያደረጋችሁ ከዛ ይሁላችሁ። ቡላው እንደምታዩት ጥቅልል ብሏል ከታች ውሃው ስላለ ማለት ነው። ከዛ በደንብ አድርጋችሁ ታዋህዱታላችሁ ማለት ነው። እሳታችሁን በመጠነኛ የእሳት መጠን ብታደርጉት ጥሩ ነው። እንትን እንዳይል ቂጡ ምናምን እንዳይዝባችሁ የድስቱ የቡላ በጣም እንትን ነው ብዬ ነው። ከዛም በኋላ በደንብ አድርገን እናማስለዋለን። የማማሲያ አያያዜን አትዩት። ገንፎ ማገነፋ ነው የሚመስለው። እንደዚህ አይከብድም። ለማማሰል በጣም ሲምፕል ነው። ሲበላ በጣም ጣዕም ያለው ነገር ነው። ያው ብዙ ሰዎች ማይወዱም አሉ፣ የሚወዱም አሉ። ያው የሚወዱት ሰዎች ያውቁታል በደንብ ጣዕሙ። ቡላ ደግሞ በእንደዚህ አይነት መልኩ ብቻ ሳይሆን ተፈርፍሮም
ይበላል። ተፈርፍሮ ስላችሁ በሽንኩርት በቲማቲም፣ እሱ ደግሞ ሌላ ጊዜ በደንብ አድርጌ አሳያችኋለሁ እንዴት እንደሆነ ማለት ነው። እና በጣም ስራ ቢዚ የምትሆኑ ሰዎች እቺ በጣም ቀለል ያለች የቁርስ አሰራር ናት። ሁላችሁም በየቤታችሁ ሞክሩ እላለሁኝ። እኔ ያው ስለማጠባ ማለት ያው ልጄ ገና ጡት አላቆመም። ስለዚህ በደንብ ጠገን እንዲያደርገኝ ቶሎ ቶሎ ቡላ በላለሁ ማለት ነው። እና እዚህ ጋራ ቂቤና ሚጥሚጣ አድርጌያለሁ። አንድ ከግማሽ ቢሆን ሚጥሚጣ ተጠቅሜያለሁ። 2 ማንኪያ የሚሆን ቂቤ አድርጌያለሁኝ። ከዛ ትኩሱን ቡላ ሚጥሚጣውና እንትኑ ላይ ያዘጋጃችሁት ሳህን ላይ እናደርገዋለን። ከዛም በኋላ በብዛት አሁን ብዙ ሰዎች ሲሰሩ የማየው ስህተት ምንድነው? ቂቤውን አቅልጠው በሚጥሚጣ እንትን ብለው ከላይ ነው የሚያፈሱት። እንደዛ ከሆነ በደንብ ቡላው ቂቤውንና ሚጥሚጣውን አያገኘውም። ስለዚህ እንደዚህ ሸክላችሁ ላይ ካደረጋችሁ በኋላ ከላይ ጭልቅልቅ እንዲል ከፈለጋችሁ መጨረሻ ላይ ማድረግ ትችላላችሁ። እኔ ግን የምጠቀመው ቡላውን በደንብ አድርጌ ከጨረስኩኝ በኋላ ግለቱ ከስር ቂቤውን ያቀልጥ የለ። ከዛ እንደዚህ ያደረጋችሁ በማንኪያ ልውስ ታረጉታላችሁ። እንደውም የኔ ትንሽ ወፈራ አድርጌ ስለሰራሁት ነው እንጂ ትንሽ ከዚህ ትንሽ ላላ ካለ ምትት ማረግ። ከዛ አታምኑኝ ቂቤው እንዴት እንደሚመጣው ማለት በቃ ያደረጋችሁበትም አይመስልም። ማአት ቂቤ ያደርጋችሁ በቃ ወጥ ነው የሚያደርገው ቂቤውን ማለት ነው። እና አሁን ያው ትኩስ ስለሆነ ቡላው እያቀለጠ ነው ቂቤውን። እናንተም በደንብ አድርጋችሁ ልውስ ታረጉታላችሁ። ከዛ ምትት አድርጋችሁ እንትን ስትሉት በቃ ቂቤ ያለው አይመስልም፣ ሚጥሚጣው ብቻ ነው የሚታየው። እናንተ ግን ለውበት ማለት ከላይ እንትን ከፈለጋችሁ ቂቤ ከላይ ፈሰስ ማድረግ ትችላላችሁ። ይኸውላችሁ እኛ ቤት በጣም ልዩነት አለ። ባለቤቴ አይወድም፣ እኔ ደግሞ ገንፎ አልወድም። ይሄንን በጣም ነው የምወደውና ጾም ባልሆነ ጊዜ ቶሎ ቶሎ እሰራለሁ ለቁርስ ማለት ነው። ለኔ ባለቤቴ አይወድም፣ ያው እንደነገርኳችሁ። ልጄም 6 ወር ጀምሮ አስጀምረዋለሁኝ። በጣም ቆንጆ ነው ለጥንካሬ ምናምን። ይኸውላችሁ ያያችሁ ነው። አሁን በጣም ሲመታ ቂቤው ይጠፋል። በቃ ሚጥሚጣው ብቻ ነው የሚቀረው። ከላይ ትንሽ ቂቤ አደርግበታለሁኝ እኔ ዝም ብዬ ትንሽ፣ ብዙ አይደለም፣ ትንሽ ቂቤ አደርግበታለሁኝ። እና እናቶችዬ ለልጆቻችሁ ሚጥሚጣ ሳታረጉ ቂቤም በተቻለ መጠን ያው ቂቤው ጠንካራ እንዳይሆንባቸው በገበታ ቂቤ ወይም በወይራ ዘይት አድርጋችሁ ከ6 ወር ጀምሮ ይሄን ብትሰጧቸው በጣም ቆንጆ ነው ለጥንካሬ። ሌላ ጊዜ እንዳልኳችሁ የቡላ ሌላኛውን አሰራር ደግሞ አሳያችኋለሁ። ይሄ ቡላ ፍርፍር የሚባለው በቂቤ የሚፈረፈርም አለ እና ይሄንን ይመስላል ተስተካክሎ ሲቀርብ ማለት ነው። እና ስለተከታተላችሁኝ በጣም አድርጌ አመሰግናችኋለሁ። ዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ ከዚህ በኋላ በኩኪንግ ቪዲዮዎች ብቻ ሳይሆን ቭሎግ ከልጄ ጋር የምንውላቸውን ውሎች ምናምን አሳያችኋለሁኝ። እና በጣም አመሰግናለሁ ስለተከታተላችሁኝ። በቃ እንብላ እስቲ፣ እናንተም ስሩና አብረን እንብላ። ባይ ባይ። አመሰግናለሁ በጣም።